የምታውቀው በጸብ ምናምን ነው። ስገባ ያገኘኝ ሰውዬ በጣም ዲቫውት የተባለ በጣም አክራሪ የተባለ ኦርቶዶክስ፣ እዛ ባክ ያደረጉ ፕሮቴስታንቶች ነበሩ። ባክ አድርገው በቃ በህብረት ውስጥ ምናምን ካልቆየ ክርስትና ትልቁ እንትን ነው። ህብረት ውስጥ ካልቆየ ትክክለኛ ዶክትሪን እየተማርክ ካልቆየ ባክ የማድረግ እድል በጣም ሰፊ ነው። ምክንያቱም ክርስትና የቆመ በዚህ ነው። ትክክለኛ መንፈሳዊ ህይወት፣ ትክክለኛ አስተምሮ፣ ክርስትና በሁለቱ ላይ ነው የቆመው። ስመለከታቸው ልጆቹ የማይሆኑ ሰዎች ጋር ሐሰተኛ ነቢያት ጋር ምናምን ነበሩ። ከዛ በኋላ ደግሞ የማይሆኑ ህይወት ውስጥ ነበሩ። ባክ አድርገዋል። ወስዶ አስጠምቋቸዋል። 3 ልጆች ወስዶ አስጠምቋል። የመጣሁት 4ተኛዋ ላይ እና ገና ስንገናኝ ምናምን እኔም ፈርቼዋለሁ የተለያየ እምነትን በዛ ላይ እሱም አክራሪ ነው ምናምን። እኔ ደግሞ የነካኝ እውነት አለ ወደኋላ አልመለስም እና ግን በጣም በሚገርም ሁኔታ አንደኛ ሰብሚት ማረኩለት። ራሴ ላይ ያየሁት አንዱ ለውጤ ነው። አለቆቼ አይደላችሁም ብዬ አለቆቼን ስሳደብ የኖርኩኝ ሰውዬ በጣም ሰብሚት አረኩለት። ሲቆጣ ሲጮ መልስ የማልሰጠው እኔ ብቻ ነኝ እዚያ መስሪያ ቤት ማለት ነው። እንዲህ አንተ እንዲህ እያደረገ ምናምን ይባላል። አለቃዬ ነው መብቱ ነው እላቸዋለሁ። እና ሰውየው በራሱ አቀረበኝ፣ በጣም ወደደኝ፣ በጣም አቀረበኝ። ከዛ መስሪያ ቤት ስወጣ ተላቅሰን የተለያየ ነው ከሱ ጋር ራሱ። እዛ ውስጥ ግን አንድ ወደኋላ ማለለ ወንጌል ለመስበክ ነው እሱን ጨምሮ የማርያም አምጣ ማርያም ነች ዛሬ ስባል እሰጣለሁ። አንደኛ እንደውም በደንብ የማዋጣው እኔ ዛሬ ገብርኤል ነው። እሺ ከዛ በኋላ ይጠሩኛል። ቡና ለጠጣ ስሄድ ወንጌል ሰብኬ እወጣለሁ። ስወጣ አመፀኝነት የለም። ጌታ ሙሉ በሙሉ ህይወቴን ቀይሯል። እሱ ራሱ እየሰራ ነበር። ከዛ መስሪያ ቤት ልወጣ ስል ከባክ ካደረጉት መካከል አንዱ ሌላኛውን ኦርቶዶክስ ወንድማችንን ጓደኛችንን ላከው እና ቃል እንዲያናገረኝ ይፈልጋሉ አለ። እሺ ያልኩት፣ ተገናኘን፣ አወራን። የወጣበትን ምክንያት ነገረኝ። መስፍን አስጠምቆኝ ምናምን ብሎ ስለ አለቃይም ነገረኝ ምናምን። ማውራት ያለብኝን በሰዓቱም ጌታ አንደበቴ ላይ ያስቀመጠውን ነገር ነገርኩት። አወራን፣ በደንብ አወራን። ሐሰተኛ ነቢያት ጋር ሄድከው፣ ይሄ ፕሮቴስታንቲዝሙን አይወክልም፣ ጴንጤን አይወክልም፣ ፕሮቴስታንትን በጭራሽ ነው የማይወክልም። ትክክለኛ ቦታ ሂድ፣ አንተ ህይወትን በዚህ መንገድ አስተካክል፣ እንዲህ አይነት ችግር አይባለው ምናምን አልኩት። አወራን። ከዛ በኋላ እኔ ረጅም ሰዓት አልቆየሁም፣ ወጣሁ ከዛ መስሪያ ቤት እና አሁን ያለሁበት ቦታ ገቡ። ግን እዛ ከገባው ከወር ነው 2 ወር በኋላ ወሬዎች መምጣት ጀመሩ። አንደኛ ልጁ ጌታን ተቀብሏል፣ መልሶ ንስሐ ገብቶ ወደ ጌታ ተመልሷል። መልሰው ባክ ያደረጉት እነሱም እሱን ተከትለው መጥተዋል። ሌላ አንድ ኦርቶዶክስ ጓደኛቸው ጭራሽ ጌታን ተቀብሏል። በእነሱ ምክንያት ደግሞ ማለት ምን እፈልጋለሁ ከዚህ በላይ ምን አለ? እና በቃ እነዚህ ልጆችን ለመሰራት ጌታ ከተጠቀመኝ በሰዓቱ ቢወስደኝ ራሱ እኔ ተጠቃሚ ተጎጂ አይደለም። ጌታ በህይወታ አንድ ሰው ለመመለስ ሰርቶ ከዛ ቢወስድህ የተሻለ ቦታ የምትሄደው ተጠቃሚ ነው። የኖርክበትን ዓላማ አንዱ በሩቡም ቢሆን ፈጽም እንጂ በጣም ረካው። አሁን ያለውበት መስሪያ ቤት ተመሳሳይ ሪትም ላይ አለው። አሁን ያለውበት መስሪያ ቤት የመንግስትን ስለሆነ ብዙ ወደዛ ወደዚህ ለማለት ስፒሪቹዋል ነገሮች ላይ ለመንቀሳቀስ ላይመች ይችላል። ባገኘሁት አጋጣሚ ግን ወንጌልን መስበክ ባልችል እንኳን ከመኖር ወደኋላ አይደለም። ባገኘሁት አጋጣሚ የሚሰበክም የሚኖርም ኢየሱስ ነው የሰጠን። በቃ የሞተልን እንሰብከዋለን፣ ደግሞ እንኖርለታለን። ዛሬ አገልጋዩ ነኝ፣ ክብር አግኝቼ አገልጋዩ ነኝ። ይህን ክብር አላልከሰክስም። ይሄን ክብር አልጥለውም። ይሄ ክብር ሰዎች ውርደት ሲመስላቸው ክብሬ ነው። አይገርምም? ከእግሩ ስር እንደመነሳት የሚያስፈራኝ ነገር የለም። በቃ ከሱ ፊት ዞር እንደማለት የሚያስፈራኝ ነገር የለም። እውቀት ምናምን በጣም ጌን አድርጌያለሁ እና ብዙውን ዘመኔን እያነበብኩ ነው የማሳልፈው። ብዙውን ዘመን ግን ከአንድ ነገር ጋር በፍጹም ነው የማይመጣጠነው። ማንበብ ፔንት ያደርጋል። ችግሩ እኮ እሱ ነው። ችግሩ እሱ ነው። ካነበብክ ፔንት ያደርጋል። ካነበብክ ገብተህ ነው ቁጭ የምትለው። አስቸጋሪ እሱ ነው። እኔ ማንበብ ባልጀምር ኖሮ ችግር የለብኝም። በአራዳ ሙድ ምናምን ነገሩን እገፈዋለሁ እስከፈለግኩ። ካነበብክ ትፈነጥጣለህ። ቢግስት ፕሮብለም ወንጌል በሙሉ ኢየሱስ ነው ከሚሉ ነገር ጋር ይጻረርባል። ከሚያስተምሮ ምን ከሚል ይጻረራል። መጽሐፍ ቅዱስ አነበብኩኝ፣ ሌላም ነገር አነበብኩኝ። መጽሐፉ በቃ የህይወቴ መሪ ነው። ምንም ማድረግ አይቻልም። ከሁሉ በላይ የሆነ መሪ ነው። ሌላም መጽሐፍት አነበብኩኝ፣ አልጠግባልኩኝ። ባይብል ስኩል ገባሁኝ። ዲግሪ ተማርኩ፣ አልጠገብኩም። ማስተርስ ተማርኩ፣ አልጠገብኩም።
ሶስተኛውን እየተማርኩ ነው። ገና ወደ ፒኤችዲ ይሄዳል። ጌታ ይረዳኛል። በዚህ ሁሉ ውስጥ አልጠግብም። ሳነብ እኖራለሁ፣ ሳስተምር እኖራለሁ። ከዚህ ሁሉ ውስጥ ግን አንደኛ የሚሆንብኝ ነገር አለ። ማንም እንደኔ ምናምን ቴዎሎጂ ያልተማረ ሰው የሚገባው እውነት አለ። ማንም የሚገባው ልቡን ከፍቶ የሰማ ሁሉ የሚገባው ኢየሱስ ሞቶልሃል፣ ከሞት ተነስቷል። ዛሬ በአባቱ ቀኝ አለ፣ ስለ አንተ እየማለደ። ነገ ደግሞ ጌታ በፍጥነት ይመጣል፣ ከእሱ ጋር ይወስዳል፣ እሱ ባለበት ያኖረሃል። በቃ ማንም ሰው ሊገባው የሚችለው እውነት፣ ለእኔ ከሁሉ በላይ የሚከብድ እውነት ይሄ ነው። በቃ በልቤ ላይ የከበደ እውነት። የትኛውንም እውቀት ጥለህ ከዚህ እውነት ጋር ብቻ ተጣብቀህ ኑር ብባል አላመነታም። ክብር አግኝቼ አገልጋይ ሆኛለሁ። ይሄን አልጥለውም። ማንም ሰው እንዳይጥለው የምጸልየው ጸሎት ነው ይሄ። በቃ ክብራችን ኢየሱስ ነው። ያ የገባው የሚገርምህ ምን መሰለህ? ኢየሱስ ገባህ አይደል? አንድ ያወቅከው የሆነ ቀን ሌላ ነገር ገባኝ ብለህ ኢየሱስን ዞር አድርገህ የሆነ ነገር ማውራት ብትጀምር ማለት ነው ይቀልብሃል፣ በጣም ይቀልብሃል። ምክንያቱም የተሰወረ የእውቀትና የጥበብ መዝገብ ሁሉ በእርሱ ዘንድ ነው ብሎ ሐዋርያው ጳውሎስ ነግሮናል። በቃ የእውቀት ጥግ የሆነውን እሱን አውቀኸዋል። ማንም ሰው ጌታ ኢየሱስ ክርስቶስን እንግዲህ ማውራት ስጀምር እንዲህ ነው። ይቅርታ አስቆመኝ። እሺ ሰዓት ሄደብ። ጌታ ኢየሱስ ክርስቶስን ያወቅነው ማወቅ የምንችል ሆነን አይደለም። እሱ ከመታወቅ በላይ የሆነ አምላክ ነው። ከመታወቅ በላይ የሆነ አምላክ ነው። ከመታወቅ በላይ የሆነውን ጌታ ማወቅ የቻልነው እኛን ሆኖ መጥቶልን ነው። ሰው ሆኖ መጥቶልን ማወቅ የቻልነው ማለት ነው። ያወቁት ኢየሱስ የሚቀልባቸው ሰዎች የሚቀልባቸው ለምሳሌ አሁን እየተወራ የነበረው ነገር ማለት ነው። ሌላ ቤዛ የምትፈልገው ከኢየሱስ ሌላ ከጎን ከኋላ ከፊት ምናምን የምትፈልግበት ምክንያት ምን መሰለህ? ያወቅከው ነገር ፌድ ያደርግባል። እውቀት ተብሎ ሊያዝ የሚገባው ትልቁ ነገር ሲሸፈንብህ ሌላ ነገር ማየት ትጀምራለህ። ከኢየሱስ አጠገብ ሌላ ነገር ማስቀመጥ ትጀምራለህ። ያ እንዲሁም በጭራሽ ነው የማንፈቅደው። በህይወቴ በጭራሽ ነው የማንፈቅደው። በህይወታችን አንድ ትልቅ እውቀት አለ። ያን እውቀት ያወቅነው በእኛ ልክ ሆኖ መጥቶልን እንጂ እኛ በሱ ልክ ሆነን ተገኝተን አይደል። ይሄ መቼም ነው የማይቀልብኝ። ቀሎ ስለመጣልኝ መቼም ነው ዜሮ የማይሆንብኝ። እኔን ሆኖ ስለመጣልኝ ሰው ሆኖ ስለመጣልኝ መቼም ነው የእሱ ጌትነት ፌድ የማያደርግብኝ። በቃ የተሰወረ የጥበብ የናየው